እንዴት ናችሁ ተማሪዎች? ይህ ማይ ጄኔሬሽን የተሰኘው ቻናላችን ሲሆን ዛሬ እንግዲህ የምናየው ፍሬሽማን ሂስትሪ ቻፕተር 1 ፓርት 1 ነው። ፕሊዝ ቻናሉ አዲስ የሆነ ላይክ እንደዛውም ደግሞ ሰብስክራይብ በማድረግ አበረታቱኝ። በቀጥታ ወደ ትምህርታችን እንግባ። ዛሬ እንግዲህ የምናየው ቻፕተር 1 ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚል ታይትል ነው እንግዲህ የምናየው። ይሄ ማለት የኢትዮጵያና እንደዛውም ደግሞ የአፍሪካ ቀንድ ሀገራት ታሪክን ነው እንግዲህ የምናየው። የአፍሪካ ቀንድ ሀገር የሚባሉት እንግዲህ እንደነ ኤርትራ፣ ኢትዮጵያ፣ ጅቡቲ እና ሶማሊያ የመሳሰሉት ሀገር ናቸው። እንግዲህ በዚህ ቻፕተር ስር 6 ቶፒኮች እናያለን። የመጀመሪያው ቶፒክ እንግዲህ ኔቸር ኦፍ ሂስትሪ ወይም የሂስትሪ አፈጣጠር ነው። እንግዲህ በቀጥተኛ ትርጉሙ ስናየው የሚለው ኔቸር ኦፍ ሂስትሪ ስር የምናየው እንግዲህ የሂስትሪ ሚኒንግ ወይም ምንድነው ሂስትሪ የሚለውን የምናየው ይሆናል። ሁለተኛ ላይ ደግሞ ዩዝስ ኦፍ ሂስትሪ ወይም የሂስትሪ ጥቅም ወይም የታሪክ ጥቅም የሚለውን እናያለን። እንግዲህ እንደሚታወቀው የታሪክ ጥቅም ብዙም ቢሆንም ሞጁላችሁ ያስቀመጠውን ፖይንቶች እናያለን ማለት ነው። ሶስተኛ ላይ ያለው ደግሞ አቢዩዝስ ኦፍ ሂስትሪ ወይም ደግሞ ታሪክን በተሳሳተ መንገድ መጠቀም። እንግዲህ አቢዩዝስ ኦፍ ሂስትሪ ወይም ታሪክን በተሳሳተ መንገድ የሚጠቀሙት ፕሮፓጋንዲስት እንደሆኑ በዚህ ቶፒክ ስር እናያለን። አራተኛው ቶፒክ ደግሞ የሚለው ሶርስስ ኤንድ ሜተድስ ኦፍ ሂስትሪ ስተዲ። ይሄ ማለት የአንድ ታሪክ ስናጠና የምንጠቀማቸው ምንጮች ወይም ሶርስ እንደዛውም ደግሞ ታሪክ ለማጥናት የሚሆኑ መንገዶች ወይም ሜቶዶችን የምናይበት ቶፒክ ነው። አምስተኛ ላይ ደግሞ ሂስትሪዮግራፊ። ሂስትሪዮግራፊ ማለት እንግዲህ ምን ማለት ነው ካል የስነ ጽሁፍ ታሪክ ማለት ነው። እንግዲህ ወይም ሂስትሪ ኦፍ ሂስቶሪካል ራይቲንግ። ይህ ማለት ስነ ጽሁፎች አሉ በድሮ ጊዜ የተጻፉት እነዛ ጽሁፎች ታሪካቸው ምን ይመስላል፣ ማን ነው የጻፋቸው፣ በስንት ዓመተ ምህረት ጻፋቸው የሚለውን እንግዲህ የምናይበት ቶፒክ ነው ማለት ነው። እንደዛውም ደግሞ ስድስተኛውና እንደዛውም በመጨረሻው የምናየው ቶፒክ ደግሞ ሂስትሪዮግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለውን ነው ማለት ነው። ሂስትሪዮግራፊ ኦፍ ኢትዮጵያ ስንል የኢትዮጵያ እና እንደዛውም ደግሞ የአፍሪካ ቀንድ ሀገራት ታሪክ ወይም ደግሞ ስነ ጽሁፍ ታሪካቸው ምን ይመስላል የሚለውን እናያለን ማለት ነው። በመጀመሪያ እንግዲህ የምናገኘው ኔቸር ኦፍ ሂስትሪ የምንለው ነው ማለት ነው። እንግዲህ ቅድሚያ ለመናገር እንደሞከር ነው የሂስትሪን ሚኒንግ የምናይበት ቦታ ነው ማለት ነው። መጀመሪያ ላይ ምን ይላል? ዘ ተርም ሂስትሪ ኢዝ ድራይቭድ ፍሮም ዘ ግሪክ ወርድ ሂስቶሪያ ሚኒንግ ለርኒንግ ዝሮ ኢንኩሪ ኦር አን አካውንት ኦፍ ዋን ኢንኩሪስ። የሂስትሪ የሚለው ቃል የመጣው ከግሪክ ወርድ ሲሆን እሱም ሂስቶሪያ ከሚል ወርድ የመጣ ነው። እንግዲህ ሚኒንጉ ወይም ትርጓሚ ደግሞ ለርኒንግ ዝሮ ኢንኩሪ ኦር አን አካውንት ኦፍ ዋንስ ኢንኩሪ ወይም በጥያቄ በመጠየቅና እንደዛውም ደግሞ በመመራመር የሆነን ነገር መማር ወይም ለርን ማድረግ ነው። እንግዲህ ቀጥተኛ ትርጉሙ ስናየው ሂስቶሪያ የሚለው እንግዲህ ሁለተኛ ላይ የሰጠው ትርጉም ደግሞ ኢን ኦርዲናሪ ዩሴጅ ወይም ደግሞ በብዛት ሰዎች የሚጠቀሙበት ታሪክን ምን ብሎ ነው የሚተረጉሙት? ሂስትሪ ሚንስ ኦል ዘ ቲንግስ ዛት ሃቭ ሃፕንድ ኢን ዘ ሁመን ፓስት። ይሄ ማለት እንግዲህ በብዛት ኦርዲናሊ የሚጠቀሙ ሰዎች ሂስትሪ ማለት ወይም ታሪክ ማለት ባለፈው የሰው ልጅ ታሪክ ውስጥ ያሳለፋቸው ወይም የተፈጠሩት ሁሉ ነገር ኦል ቲንግስ ዛት ሃቭ ሃፕንድ የተፈጠሩት ሁሉ ነገር ታሪክ ተብሎ ይታወቃሉ ይላል። እንግዲህ ሶስተኛ ላይ ደግሞ አካዳሚካሊ ሚኒንጉን ነው የምናየው ወይም ደግሞ ሳይንስ ሂስትሪን ምን ብሎ ነው የተረጎመው የሚለውን ማለት ነው። ሂስትሪ ካን ቢ ዲፋይንድ አስ አን ኦርጋናይዝድ ኤንድ ሲስተማቲክ ስተዲ ኦፍ ዘ ፓስት። ይሄ ማለት ታሪክ እንግዲህ ሂስትሪ ማለት ወይም ታሪክ ማለት ስላለፈ ነገር ኦርጋናይዝድ በሆነ መልኩ ወይም በተቀናጀ መልኩና እንደዛውም ደግሞ ሲስተማቲክ በሆነ መልኩ ማጥናት ወይም ስተዲ ማድረግ ነው ታሪክ የምንለው ይላል። እንግዲህ አካዳሚካሊ የምናየው ትርጉም ዘ ስተዲስ ኦፍ ሂስትሪ ኢንቮልቭስ ዘ ዲስከቨሪ
collection, organization, and presentation of information about past events። ታሪክን በምናጠናበት ሰዓት እንግዲህ በውስጡ የሚይዛቸው ነገሮች ምንድን ናቸው ብለን ስናይ መጀመሪያ ስላለፈ ነገር ወይም about past events ዲስከቨሪ እናደርጋለን፣ እንመረምራለን። የመረመርነውን ደግሞ እንሰበስባለን። ከተለያየ ቦታ የሰበሰብነውን ደግሞ አንድ ላይ እናደርጋለን፣ ኦርጋናይዝድ እናደርጋለን ወይም እናቀናጀዋለን ማለት ነው። ያቀናጀነውን ደግሞ እናቀርባለን ወይም ፕሬዘንቴሽን እናደርጋለን ማለት ነው። What the differentiates history from other disciplines is that while the latter studies interaction between humans and environments in present states እንግዲህ እዚህ ጋር ምን ይላል? ሂስትሪን ከሌሎች ሳይንሶች ወይም ዲሲፕሊንስ ለየት የሚያደርገው ወይም ዲፍሬሽቱ ምንድን ነው ብለን ስናይ ሌሎቹ ምንድን ነው የሚያጠኑት የሰው ልጅና እንደዛውም ደግሞ በአካባቢው ያለውን ግንኙነት ኢንተራክሽን ስለ አሁን ብቻ ነው የሚያጠኑት የቀሩት ማለት ነው። በት ሂስትሪስ ስተዲስ ኢትስ ኢን ፓስት ዊዝን ፍሬምወርክ ኦፍ continuous process of change taking place in time። ይህ ማለት እንግዲህ ነገር ግን ሂስትሪ የሚያጠናው ቀጣይነት ያለውን ለውጥ ወይም continuous process of changeን የሚያጠና ነው። በጊዜያት ሂደት የሚፈጠሩትን ለውጦች የሚያጠና እንግዲህ ሂስትሪ ነው። ግን ሌሎች ትምህርቶች ስለምንድን ነው የሚያጠኑት? ስለ ሰው ልጅና እንደዛም ደግሞ አካባቢው ላይ ያለውን ነገር የአሁኑን ብቻ ነው የሚያጠኑት ሌሎች ትምህርቶች። Due to longevity of the past, historians organize and divide human pasts into discrete periods such as ancient, medieval, and modern history. This practice is called periodization. ይህ እንግዲህ ያለፉት ዘመናት በጣም ረጅም ከመሆናቸው አንጻር ወይም ሎንጊቲቪቲ ከመሆናቸው አንጻር ታሪክ የሚያጠኑ ሰዎች የሰው ልጅ ታሪክ ከፋፍሎት ይገኛሉ በፔሪድ እንግዲህ እነሱም ኤሸንት ሜዲቫል ኤንድ ሞደርን ብሎ ነው የከፋፈሉት። በጣም የቆየ ነው እንግዲህ ኤሸንት ስንል፣ ሜዲቫል ስንል ደግሞ መካከለኛው ዘመን ነው። እንደዛም ደግሞ ሞደርን ስንል ዘመናዊ ወይም አሁን ያለንበት ሞደርን በመባል የሚታወቀው ነው። እንግዲህ እንደዛ ብሎ ይከፍሉታል። ይህ ፕራክቲስ ደግሞ ይህ ተግባራቸው ወይም ደግሞ ጊዜን የከፈሉበት መንገድ ደግሞ ፔሪዳይዜሽን ተብሎ ይገለጻል ማለት ነው። ሂስትሪ ዲልስ ዊዝ ቼንጅስ ኤንድ ኮንቲኒቲስ። ታሪክ እንግዲህ እዚህ ጋር ስለ ለውጥና ስለ ቀጣይነት ያጠናል ነው የሚለው። እንግዲህ ይህ ማለት ምን ማለት ነው የሚለው ስናይ ዋይል ሰም ኦፍ ዘ ኢሹስ ሾው ግሬት ቼንጅስ ሰም ስቲል ፐርሲስት። እንግዲህ እዚህ ጋር ግማሾች ጉዳዮች ወይም ኢሹዎች በጣም ትልቅ የሚባል ለውጥ አላቸው። ሌሎቹ ግን እስካሁን ፔርሲስት አድርገው ቀጥሎ የሚገኙ ናቸው። ስለዚህ ታሪክ ስለ ለውጥም ያጠናል፣ እንደዛውም ደግሞ ስለ ቀጣይነት ስላላቸው ጉዳዮችም ያጠናል ልንል እንችላለን ማለት ነው። የሚቀጥለው ሁለተኛ ላይ የሚገኘው ቶፒካችን እንግዲህ ዩዝስ ኦፍ ሂስትሪ ወይም የታሪክ ጥቅም ምንድን ናቸው የሚለውን የምናይበት ነው ማለት ነው። የመጀመሪያው ጥቅሙ ሂስትሪ ሄልፕስ ቤተር አንደርስታንድ ዘ ፕሬዘንት ወይም ታሪክ አሁናችንን ወይም የአሁንን ጊዜ በስርዓቱ ወይም ጥሩ የሆነ አንደርስታንድ መረዳት እንዲኖረን ያስችለናል ማለት ነው። ይህን ስንል knowledge of relevant historical background is essential for a balanced and in-depth understanding of many current world situation። ይህ ማለት ከሂስትሪ ጋር ወይም ከታሪክ ጋር የተያያዘ እውቀት አለን ማለት አሁን ላይ የሚከሰቱ ዓለማችን ላይ የሚከሰቱ ችግሮች አሉ ወይም ሲቹዌሽኖች አሉ። እነሱን ባላንስድ በሆነ መልኩ ወይም ደግሞ በተመዛዘነ መልኩና እንደዚሁም ደግሞ ወደ ውስጥ ገብተን ኢንዲፕስ እንድንረዳው ያደርገናል ማለት ነው። ዓለማችን ላይ በአሁን ጊዜ የሚከሰቱ ክስተቶችን። ሁለተኛ ላይ ደግሞ ጥቅሙ ስናይ ሂስትሪ ፕሮቫይድስ ሴንስ ኦፍ አይዴንቲቲ። ይህ ማለት ሂስትሪ ማንነታችንን እንድንረዳ ያስችለናል ማለት ነው። ይህ ማለት እንግዲህ ትርጉሙን ነው ኢትስ ኦንሊ ዝሮ ሂስትሪ ዛት ኮሚኒቲስ ዲፋይን
their identity orients themselves and understand their relationships with the past and other societies። እዚህ ጋር የሚለው እንግዲህ አንድ ኮሚኒቲ ወይም ህብረተሰብ ታሪክን በማጥናት ብቻ ነው ማንነቱን ሊያውቅ የሚችለው አይዴንቲቲውን፣ እንደዛውም ደግሞ ስለ ራሱ መግለጽ የሚችለው እንደዛውም ደግሞ አንደርስታንድ ዜር ሪሌሽንሽፕ ወይም በድሮ ጊዜ ከሌሎች ህብረተሰብ ጋር ያለውን ግንኙነት ሊያውቅ የሚችለው ታሪክን በማጥናት ብቻ ነው። ስለዚህ ታሪክ ማንነትን እንድንረዳ ያደርገናል ልንል እንችላለን ማለት ነው። ሶስተኛ ላይ ያለው ጥቅም ደግሞ ሂስትሪ ሄልፕስ ዲቨሎፕ ቶለራንስ ኤንድ ኦፕን ማይንድነስ። ታሪክ መቻቻል እንዲኖር እንደዛውም ደግሞ ኦፕን ማይንድነስ ወይም ደግሞ ክፍት የሆነ አይምሮ። ይህ ማለት እንግዲህ ኦፕን ማይንድነስ ስንል አንድን ነገር ወይም አንድን ኢሹ በፖዚቲቭ በሆነ መንገድ እንድንቀበል ያስችለናል ማለት ነው። ስተዲንግ ይላል እዚህ ጋር ስተዲንግ ዲፍረንት ሶሳይቲስ ኢን ፓስት ኢዝ ላይክ ጎይንግ ቱ ፎሬን ካውንትሪስ ፍሪንግ አወር ሰርፈስ ፍሮም አወር ኢንሄረንት ካልቸራል ፕሮቬንሽናሊዝም። ይህ ማለት እንግዲህ የሌሎች ሶሳይቲን ሂስትሪ በማጥናት ወይም ፎሬን ካውንትሪን ሂስትሪ በማጥናት የኛን ኢንሄረንት ካልቸራል ፕሮቬንሽናሊዝምን ወይም ደግሞ አላስፈላጊ የሆኑ ባህል እንድናስቀር ወይም ደግሞ ፍሪንግ እንድናደርግ ያስችለናል ማለት ነው። አሁን ለምሳሌ ኢትዮጵያ በድሮ ጊዜ ሴት ልጅም መገነዝ የሚባል ባህል ነበራት። እሱም ደግሞ ቀስ በቀስ እየቀረ መምጣቱን እንግዲህ ያሳየናል ማለት ነው፣ ከድሮ እውቀታችን ላይ ተነስተን ማለት ነው። ሌላኛውን ጥቅም ደግሞ ስናይ ሂስትሪ ቲችስ ክሪቲካል ስኪልስ ይላል። ወይም ደግሞ ታሪክ ክሪቲካል ስኪልስ እንዲኖረን ያስተምራል ወይም እንዲኖረን ያደርጋል። ክሪቲካል ስኪልስ ስንል እንግዲህ አንድን ነገር በጥልቅ እንድንረዳ የሚያስችል እውቀት ይሰጠናል ማለት ነው። ስቱደንትስ ኦፍ ሂስትሪ ሃዝ ቱ ፋይንድ ኤንድ ኢቫሉዌት ሶርስስ ቱ ሜክ ኮረንት አርጉመንትስ ቤዝድ ኦን ቫሪየስ ካይንድስ ኦፍ ኤቪደንስ ኤንድ ዚስ ኢዝ ኬ ቱ ዲቨሎፕ አናላይቲካል ኮሚኒኬሽን ታለንትስ። ይህ ማለት እንግዲህ አንድ ሂስትሪ የሚያጠኑ ተማሪዎች አንድን አርጊውመንት የሚያቀርቡት ምን ላይ ተመስርተው ነው? ጥናት ላይ ወይም ደግሞ ኤቪደንስ ላይ ተመስርተው ነው እንግዲህ አርጉመንትን ሊያቀርቡ የሚችሉት ማለት ነው። ይህ ነገር ደግሞ ምን እንዲኖረን ያስችለናል? አናላይቲክ የሆነ ኮሚኒኬሽን ታለንት ወይም ደግሞ ትንታኔ የተሞላው ንግግር እንዲኖረን ያስችላል ማለት ነው። ሌላኛው ጥቅም ደግሞ ስናይ ሂስትሪ ፕሮቫይድስ ቤዚክ ባክግራውንድስ ፎር አዘር ዲሲፕሊንስ። ይህ ማለት እንግዲህ ለሌሎች ሳይንስ ትምህርቶች ሂስትሪ እንደ ቤዚክ ወይም ደግሞ እንደ መሰረት ነው የሚያገለግለው ማለት ነው። ሂስቶሪካል ናውሌጅ ኢዝ ቫሉable ኢን ፐርሱት ኦፍ ፊልድስ ላይክ ሊትሬቸር፣ አርት፣ ፊሎሶፊ፣ ሪሊጅን፣ ሶሺዮሎጂ፣ ፖለቲካል ሳይንስ፣ አንትሮፖሎጂ፣ ኢኮኖሚክስ ኤንድ ኢቲክ። ይህ ማለት እንግዲህ እንደ መሰረት ነው ለሌሎቹ ሳይንስ የሚያገለግለው ብለናል። የሳይንስ እውቀት አለም ማለት ለምን ጠቃሚ ነው? ለምሳሌ ለሊትሬቸር፣ ለስነ ጽሁፍ፣ ለአርት፣ ለፊሎሶፊ፣ ለሪሊጅን፣ ለሃይማኖት፣ ለሶሺዮሎጂ፣ ፖለቲካል ሳይንስ፣ አንትሮፖሎጂ፣ ለኢኮኖሚክስ እና ለመሳሰሉት ትምህርቶች በጣም ጠቃሚ እና እንደ መሰረት የሚታይ ትምህርት ነው ማለት ነው ሂስትሪ ማለት። ሂስትሪ ፕሮቫይድ ኢንድለስ ሶርስ ኦፍ ፋሽኔሽን። ሂስትሪ ምን እንዲኖረን ያደርጋል ማለት ነው? ማለቂያ የሌለው ኩራት እንዲኖረን ያስችለናል ማለት ነው። ይህ ማለት እንግዲህ ምን ማለት ነው የሚለውን ስናይ ኤክስፕሎሪንግ ዌይስ ፒፕል ኢን ዲስታንት ኤጅስ ኮንስትራክትድ ዜር ሊቭስ ኦፈርስ ሴንስ ኦፍ ቢዩቲ ኤንድ ኤክሳይትመንት ኤንድ አልቲሜትሊ አናዘር ፐርስፔክቲቭ ኦን ሁመን ላይፍ። እንግዲህ አንድ ህብረተሰብ ከዚህ በፊት የሚኖሩትን የእነሱን ግለሰብ ታሪክ በማጥናት ቢዩቲ እንደዚሁም ደግሞ ኤክሳይትመንት ልክ የሌለሽ ኩራት እንዲኖራቸው ያስችላል ማለት ነው። ለምሳሌ አሁን የአድዋን ታሪክ ብናነሳ በኢትዮጵያ ላይ የኢትዮጵያ ህብረተሰብ የአድዋን ታሪክ በሚያይበት ሰዓት ምን ይሰማዋል? ፋሽኔሽን ወይም ኩራት አለው ማለት ነው። እንግዲህ
እንደዛውም ደግሞ ሶስተኛ ላይ የሚገኘው ቶፒካችን አቢዩዝስ ኦፍ ሂስትሪ የሚለው ነው፣ ወይም ታሪክን በተሳሳተ መንገድ መጠቀም የሚለውን ነው። እንግዲህ ሂስትሪ ኢዝ አቢዩዝድ ዌን ፒፕል ዴሊበሬትሊ ማኒፑሌትድ ዘ ፓስት ቱ ፊት ከረንት ፖለቲካል አጀንዳ። ይህ ማለት እንግዲህ አንድ ሂስትሪ ወይም ታሪክ የሚበከለው እንግዲህ አንድ ህብረተሰብ ወይም ህብረተሰቦች ሆን ብሎ ዴሊበሬትሊ ማኒፑሌትድ ዘ ፓስት የድሮን ወይም ያለፈን ነገር ሲቀይሩት ማለት ነው። ለምንድን ነው የሚቀይሩት የሚለውን ስናይ ደግሞ ፊት ከረንት ፖለቲካል አጀንዳ ለአሁን ፖለቲካል አጀንዳቸው ብሎ ያለፈን ነገር ሆን ብሎ ሲቀይሩ ምንላለን ማለት ነው? ሂስትሪ አቢዩዝድ ተደርጓል ልንል እንችላለን ማለት ነው። when history is abused it is written backwards to justify to the present actions። እዚህ ጋር ምን ይላል እንግዲህ አንድ ታሪክ አቢዩዝድ ይሆናል የምንለው ሪተን ባክዋርድስ ቱ ጀስቲፋይ ፕሬዘንት አክሽን የአሁናቸውን እንቅስቃሴ ትክክል ለማድረግ ብሎ ያለፈን ታሪክ ወደኋላ ተመልሶ ባክዋርድ ሪተን ሲያደርጉ ወይም ሲጽፉ ነው ማለት ነው አቢዩዝድ ሆነ ሂስትሪ የምንለው። while personal biases are not always avoidable, historians is different from propagandists. In the former takes care to document his or her judgments and assertions so that they can be subjected to independent and external verifications። ይህ ማለት እንግዲህ ሁሉም ሰዎች አሁን ላይ ሆኖ ታሪክን የሚጽፉ ሰዎች ቢያዝድ መደረግ አለባቸው ማለት አይደለም፣ መከልከል አለባቸው ማለት አይደለም፣ ወይም ሁል ጊዜ መከልከል አለባቸው ማለት አይደለም። ይህ ማለት እንግዲህ ፕሮፓጋንዲስት እንዳለው ሁሉ ታሪክ የሚጽፉ ሰዎችም ወይም ስለ ታሪክ የሚመራመሩ ሰዎችም አሉ ስለሆነ ነው ማለት ነው። እንግዲህ ታሪክ የሚመራመሩ ሰዎች ከፕሮፓጋንዲስት ላይ ምን ለየት የሚያደርጋቸው ነገር አለ የሚለውን ስናይ እንግዲህ አንድ ዶክመንት ሲያቀርቡ ወይም ደግሞ ጀጅመንት ሲያቀርቡ ምን ላይ ሰብጀክትድ ሆኖ ነው ቬሪፊኬሽን ወይም የሆነ ጥናት ላይ ተመስርቶ ነው እንግዲህ ሂስቶሪያኖች ጀጅመንት ሊያቀርቡ የሚችሉት። ሌላኛው ቶፒክ ደግሞ ሶርስስ ኤንድ ሜቶድስ ኦፍ ሂስቶሪካል ስተዲስ የሚለው ነው። እንግዲህ ይህ ማለት እንግዲህ ምንጮች ወይም ታሪክ ስናጠና የምንጠቀማቸው ምንጮች እና እንደዛም ሜቶድስ ማለት ደግሞ የምንጠቀማቸው ዘዴዎች ታሪክን ለማጥናት የሚለውን ቶፒክ እናያለን ማለት ነው። ሂስትሪ ሹድ ቢ ቤዝድ ኦን ሶርስስ ዌር ዜር አር ኖ ሶርስ ዜር ኢዝ ኖ ሂስትሪ። አንድ ታሪክ በምንመራመርበት ሰዓት ምን ላይ ግዴታ መመስረት አለበት? ሶርስ ላይ ወይም የሆነ ምንጭ ላይ መመስረት አለበት። ለምን ካል እንግዲህ ዌር ዜር አር ኖ ሶርስስ ምንጭ በሌለበት ቦታ ሁሉ ታሪክ አይኖርም ማለት ነው። ብሮድሊ ስፒኪንግ ዜር አር ቱ ታይፕስ ኦፍ ሂስትሪ ሶርስስ። እንግዲህ በብዛት የሚነገረው ሁለት የታሪክ ምንጮች እንዳሉ ነው እንግዲህ የሚነገረው። እነሱም ፕራይመሪ ሶርስ እንደ ሰከንደሪ ሶርስ እንደሚባሉ ነው። እንግዲህ ፕራይመሪ ሶርስ የምንላቸው ፕራይመሪ ሶርስ አር ሰርቫይቪንግ ትሬስስ ኦፍ ፓስት አቫይላብል ቱ ኢን ዘ ፕሬዘንት። እንግዲህ የአለፉን ነገራት ሰርቫይቭ አድርጎ አሁን ላይ የሚገኙት ነገሮች ምንድን ናቸው ማለት ነው? ፕራይመሪ ሶርስ ልንላቸው እንችላለን ማለት ነው። they are original or first hands in their proximity to their events both in time and space። እንግዲህ እነዚህ ነገራት ምንድን ናቸው? ኦሪጂናል ናቸው ወይም ደግሞ በጣም ቀረቤታ ያላቸው ነው። ከታይም አንጻር ወይም ከጊዜ አንጻርም ከቦታ አንጻርም ጊዜው ወይም ለኢቨንቱ በጣም ፕሮክሲሚቲ የሆኑ ነገሮች ምን እንላቸዋለን? ፕራይመሪ ሶርስ ልንላቸው እንችላለን ማለት ነው። ኤግዛምፕልስ ኦፍ ፕራይመሪ ሶርስስ አር ማኑስክሪፕትስ ኦር ሃንድ ሪተን ዲያሪስ ሌተርስ ሚኒትስ ኮርት ሪኮርድስ ኤንድ አድሚኒስትሬቲቭ ፋይልስ ትራቭል ዶክመንትስ ፎቶግራፍስ ማፕስ ቪዲዮስ ኤንድ ኦዲዮ ቪዥዋል ማቴሪያልስ ኤንድ artifacts such as coins, fossils, weapons, utensils and buildings። ይህ እንግዲህ የምናየው እዚህ ጋር
የፕራይመሪ ሶርስ ኤግዛምፕሎች ወይም ለምሳሌ ምንም መውሰድ እንችላለን የሚለውን ስናይ ማኑስክሪፕትስ ኦር ሃንድ ሪተን የእጅ ጽሁፍን ማየት እንችላለን። ዲያሪዎችን ማየት እንችላለን። ሌተር ደብዳቤዎች፣ ሚኒት፣ ኮርት ሪካርድስ፣ አድሚኒስትሬቲቭ ፋይል የአስተዳደር ፋይሎች፣ ትራቭል ዶክመንትስ በጉዞ ጊዜ የሚጻፉ ጽሁፎችን ማየት እንችላለን። ፎቶግራፍ የተለያዩ ፎቶግራፎችን፣ ማፖችን፣ ካርታዎችን፣ ቪዲዮዎችን ማየት እንችላለን። ኦዲዮ ቪዥዋል ማቴሪያልስ የምንላቸው አርቲፋክትስ ወይም ደግሞ ቱርፊት የሚባሉት ማለት ነው። ለምሳሌ እንደ ሳንቲም አይነቶቹ፣ ፎሲልስ፣ አጥንት፣ ዊፖንስ መሳሪያ፣ ዩቴንሲልስ እና የተለያዩ የግንባታዎች ቢልዲንጎችን ለምሳሌ ቢልዲንግ ስንል በኢትዮጵያ ላይ ትልቅ ቢልዲንግ አለ። ለምሳሌ ላሊበላን ብንወስድ ፕራይመሪ ሶርስ ሆኖ ሊያገለግለን ይችላል ማለት ነው። በመቀጠል የምናየው እንግዲህ ሰከንደሪ ሶርስ የምንለውን ነው ማለት ነው። ሰከንደሪ ሶርስስ አር ሰከንድ ሃንድ ፐብሊሽድ ኤንድ አንፐብሊሽድ አካውንትስ አባውት ፓስት ኢቨንትስ። እንግዲህ ፕራይመሪ ፈርስት ሃንድ ነው። ሰከንደሪ ሶርስ ስንል ደግሞ ሰከንድ ሃንድ ሌላኛው ከፕራይመሪ ሶርስ ላይ ገልብጾ በሚጽፍበት ሰዓት ላይ ምን ልንለው እንችላለን ማለት ነው? ሰከንደሪ ሶርስ በሰከንድ ሃንድ ነው ወይም በሁለተኛ እጅ የሚጻፍ ጽሁፍ ነው ማለት ነው። they are written long after events has occurred, providing an interpretation of what happened, why it happened, and how it happened, often based on primary source። ይህ ማለት እንግዲህ ሰከንደሪ ሶርስ የሚጻፈው ሪተን ሎንግ አፍተር ኢቨንትስ ከረጅም ዓመታት በኋላ የሚጻፍ ነው። እሱም ደግሞ ኢንተርፕሬት የሚያደርገው ወይም የሚተረጉመው ምን ተፈጠረ ዋት ሃፕንድ ዋይ ኢት ሃፕንድ ወይም ደግሞ ለምን ተፈጠረና እንደዛውም ደግሞ እንዴት ተፈጠረ የሚለውን የሚያጠና ነው። ቤዝድ የሚሆነው ግን ፕራይመሪ ሶርስ ላይ እንደሆነ መረዳት አለባችሁ ተማሪዎች። they gives what appear to be finished accounts of period and phenomena. Examples articles, books, biographs and stories or movies። ለምሳሌ ፕራይመሪ ሶርስ ላይ እንደወሰድ ነው የተለያዩ አርቲፋክቶች እንደ ኮይንስ፣ ቢልዲንግ ፎይልስ ብለን እንደወሰድናቸው ምሳሌዎች ሁሉ ሰከንደሪ ሶርስ ላይ ደግሞ የምንወስዳቸው ምሳሌዎች አሉ። እነሱም ለምሳሌ አርቲክልስ፣ ቡክስ መጽሐፎች፣ ባዮግራፊዎች እንደዚሁም ደግሞ ስቶሪ ኦር ሙቪስ። ለምሳሌ ፊልም በምናይበት ሰዓት የሰውን ታሪክ አስመስሎ ነው የሚቀዱት ማለት ነው። ወይም ከፕራይመሪ ሶርስ ላይ ወስዶ በሰከንድ ሃንድ በሆነ ሰዎች የሚሰራው ማለት ነው። በመቀጠል የምናየው እንግዲህ ኦራል ዳታ የሚለውን ነው የምናየው። ኦራል ዳታ እንደሚታወቀው እንግዲህ ቦዝ ፕራይመሪ እና እንደዛውም ደግሞ ሰከንደሪ ሶርስን በውስጡ የያዘ ነው። እንግዲህ እንደሚታወቀው ኦራል ዳታ እንደ ፕራይመሪ እና ሰከንደሪ ሶርስ በሚታይ መንገድ ሳይሆን የሚቀመጠው በአፍ ነው፣ ከጄኔሬሽን ወደ ጄኔሬሽን የሚተላለፈው ማለት ነው። እዚህ ጋር እስቲ ምን ይላል? ኦራል ዳታ አር ስፔሻሊ ቪታል ቱ ስተዲስ ኤንድ ዶክመንትስ ዘ ሂስትሪ ኦፍ ነን ሊትሬት ሶሳይቲ። እዚህ ጋር ምን ይላል? ኦራል ዳታ በብዛት የሚጠቀሙት ምን አይነት ኮሚኒቲዎች ናቸው? ያልተማሩ ኮሚኒቲ ወይም ነን ሊትሬት ሶሳይቲ ናቸው የሚጠቀሙት። they can also be used to fill missing gaps and corroborate written words። እንግዲህ በጊዜ ሂደት ይሄ ኦራል ዳታ በአፍ ስለሆነ የሚተላለፈው አንዳንድ ነገሮች ሚስ ሊያደርግ ወይም እየተሳሳተ ሊመጣ ይችላል ማለት ነው። In many societies, people transmit information from one generation to another. For example, through folk songs, sayings. These types of oral data is called oral tradition. በብዙ ሶሳይቲ ወይም ህብረተሰብ የሚጠቀሙት እንግዲህ ኢንፎርሜሽንን ትራንስሚትድ የሚያደርጉት ከአንድ ትውልድ ወደ ሌላው ትውልድ በዚህ ኦራል ዳታ ተጠቅሞ ነው ማለት ነው። ለምሳሌ ካየን እዚህ ጋር ዘፈኖችን እንደዛውም ደግሞ ሴይንግ ስንል ደግሞ ምሳሌያዊ አባባሎችን ተጠቅሞ ሊያስተላልፉ ይችላሉ ማለት ነው። ይሄ አይነት ኦራል ዳታ ደግሞ ምን ተብሎ ይታወቃል? ኦራል ትራዲሽን ወይም ደግሞ በአፍ የሚተላለፍ ባህል ተብሎ ይታወቃል ማለት ነው። People can also provide oral testimonies or personal recollection of lived experience. Such sources material is known as oral history። እንግዲህ አንዳንድ ሰዎች ምንድነው ማለት ነው
ቴስቲሞኒስ ወይም ደግሞ ምስክር ሊሆኑ ይችላሉ ማለት ነው። ከምን ላይ ተነስተው? ከኤክስፒሪያንሳቸው በሚኖሩበት ሰዓት ካሳለፉት ኤክስፒሪያንስ ላይ ተነስተው ምስክር ሊሆኑ ይችላሉ፣ ሶርስ ሊሆኑ ይችላሉ፣ በአፋቸው ሊነግሩን ይችላሉ ማለት ነው። ያ አይነት ኦራል ሂስትሪ ደግሞ እንደ ምንድን ነው የሚያገለግለው? እንደ ፕራይመሪ ሶርስ ሆኖ ነው የሚያገለግለው። ምክንያቱም እነዛ ሰዎች ከኑሯቸው ላይ ስለሆነ እየነገሩን ያሉት እንደ ፕራይመሪ ሶርስ ሆኖ ነው የሚያገለግሉም ማለት ነው። For histories of the whole, historians use combination of source described the above። እንግዲህ ብዙ የአፍሪካ ቀንድ ሀገራት ይህንን ዳታ ወይም ኦራል ዳታን እንደ ዋነኛ ምንጫቸው አድርገው ሲጠቀሙት ነበረ ማለት ነው። በመቀጠል እንግዲህ ምን ይላል እዚህ ጋር? ፕራይማሪ ሶርስስ ሃቭ ቱ ቢ ቬሪፋይድ ፎር ዜር ኦሪጂናሊቲ ኤንድ ኦቴንቲሲቲ ቢኮዝ ሰምታይምስ ፕራይማሪ ሶርስስ ላይክ ሌተርስ ሜይ ቢ ፎርጌት። እንግዲህ እዚህ ጋር ምን ይላል? ፕራይማሪ ሶርስ ነው ብለን የምንቀበለው ኦሪጂናሊቲው እና እንደዛውም ደግሞ ኦቴንቲሲቲውን ማረጋገጥ አለብን ወይም ቬሪፋይድ ማድረግ አለብን ማለት ነው፣ ትክክል መሆኑን ለማረጋገጥ። ምክንያቱም አንዳንድ ፕራይማሪ ሶርሶች እንደ ደብዳቤ አይነቶች ምንድላቸው? ምናልባት ፎርጅድ ሊሆኑ ስለሚችሉ ኦቴንቲሲቲውን ወይም ኦሪጂናሊቲውን ማረጋገጥ አለብን ማለት ነው። ሰከንዳሪ ሶርስስ ሃቭ ቱ ቢ ኤግዛማይንድ ፎር ዘ ሪላያቢሊቲስ ኦፍ ዜር ሪኮንስትራክሽን። እንግዲህ ሰከንዳሪ ሶርስ ደግሞ ትክክል ነው ብለን ለመቀበል ምንን ኤግዛማይን ማድረግ አለብን ወይም ማየት አለብን? ታማኝነቱን ወይም ሪላያቢሊቲውን ማየት አለብን ማለት ነው። በመቀጠል ደግሞ ኦራል ዳታን በምናይ ሰዓት ሜይ ሉዝ ኦሪጂናሊቲ ዲዩ ቱ ዲስቶርሽን ዝሮ ታይም። እንግዲህ ኦራል ዳታ በአፍ ስለሆነ የሚተላለፈው ከጊዜ ወደ ጊዜ እየተበላሸ ሊመጣ ስለሚችል ያኛው ሶርሱ ምን ማድረግ አለብን የሚለውን ስናይ therefore it should be cross checked with other sources such as written documents to determine its ቬራሲቲ። ትክክል መሆኑን የምናረጋግጠው ከምን ጋር አንድ ላይ ይዘን ነው ክሮስ ቼክድ የምናደርገው? ከተጻፈ ዶክመንት ጋር ወይም ሪተል ዶክመንት ጋር አንድ ላይ ይዘን ማስተያየት አለብን ማለት ነው። ኔቨርትheless no history's works can be taken as a final as new sources keep coming to light። እዚህ ጋር እንግዲህ ታሪክ ማለቂያ የለውም፣ አዳዲስ ሶርሶች እየመጡ እንደሚመጡ ነው እንግዲህ የሚያስረዳን። በመቀጠል አምስተኛ ላይ የሚገኘው ቶፒካችን ደግሞ ሂስትሪዮግራፊ የሚለው ነው። ቅድሚያ ለማንሳት እንደሞከር ነው ሂስትሪዮግራፊ ካን ቢ ዲፋይንድ አስ ሂስትሪስ ኦፍ ሂስቶሪካል ራይቲንግ። ሂስትሪዮግራፊ የምንለው እንግዲህ ስለ ስነ ጽሁፍ የሚያጠና ሳይንስ ነው ማለት ነው። ይሄ ማለት አሁን ለምሳሌ ስነ ጽሁፎች ታሪክ ላይ ተመስርተው ብዙ ተጽፈዋል በድሮ ጊዜ፣ ስለነሱ ታሪክ ወይም ስለ ጽሁፍ ታሪክ የሚያጠና ነው ማለት ነው። studying how knowledge of the past is obtained and transmitted። እንደዚሁም ደግሞ የሂስቶሪዮግራፊ የምንለው ስለምን ያጠናል ካል how knowledge of the past የድሮ እውቀት እንዴት ተገኘ obtained እንደሆነ፣ እንደዚሁም ደግሞ እንዴት እየተላለፈ እስካሁን ደረሰ የሚለውን ያጠናል ማለት ነው። ይሄ ሂስቶሪዮግራፊ organized narration of past was introduced by Greek historians notably Herodotus and Thucydides። እንግዲህ ለመጀመሪያ ጊዜ ኦርጋናይዝድ የሆነ ወይም የተቀናጀ ታሪክን ለመጀመሪያ ጊዜ ማጥናት የጀመሩት የግሪክ ታሪክ አጥኚዎች ሲሆኑት ሄሮዶተስ እና እንደዛውም ደግሞ ቱሴዲድስ የሚባሉ ናቸው። ለመጀመሪያ ጊዜ ኦርጋናይዝድ የሆነ ወይም ሲስተማቲክ የሆነ ታሪክን ማጥናት የጀመሩት ከግሪክ ነው የመጡት። So the most important early figures in Chinese historical thought and writing was the Han Dynasty figure Sima Qian። እንግዲህ እዚህ ጋር ምን ይላል? ለመጀመሪያ ጊዜ ደግሞ በቻይና የሚታወቀው ጸሐፊ የታሪክ ጸሐፊ ማን ተብሎ ይታወቃል? ሲማ ኪያን ተብሎ የሚታወቅ ሲሆን እሱም ደግሞ በሃን ዳይናስቲ ወይም ደግሞ የሃን የሚባሉት ዝርያ ቻይናን በሚያስተዳድሩበት ሰዓት የነበረ ሰው ነው ማለት ነው። History emerged as academic discipline in second half of 19th century, first in Europe and then in others። ሂስትሪ እንግዲህ ለመጀመሪያ ጊዜ እንደ ሳይንስ ወይም እንደ ዲሲፕሊን ሆኖ የመጣው በሁለተኛ አጋማሽ በ19ኛው ክፍለ ዘመን ዩሮፕ ውስጥ ነው ለመጀመሪያ ጊዜ የጀመረው ማለት ነው። ከዛም ከዩሮፕ ነው ወደ ሌላው እንደ ሳይንስ ሆኖ መጠናት የጀመረው ማለት ነው። ይሄ ሂስትሪ ወይም ታሪክ የምንለው ጀርመን ሂስቶሪያንስ ሊዮፖልድ ቮን ራንኬ ኤንድ ሂዝ ኮሌጅ ኢስታብሊሽድ
history as an independent discipline in Berlin with own set of methods and concepts። እዚህ ጋር የሚያሳየን እንግዲህ የጀርመን ሂስቶሪያን ሲሆኑ ሊዮፖልድ ቮን ራንኪ እና እንደዚሁም ደግሞ የሱ ኮሌጅ ምንን አቋቁሟል? ስታብሊሽድ ሂስትሪስ አስ ኢንዲፔንደንት ራሱን የቻለ ሳይንስ ሆኖ እንዲመጣ አድርጓል ማለት ነው። እንግዲህ ይህንን እንዳትሳሳቱ ተማሪዎች ለመጀመሪያ ጊዜ ሂስትሪ እንደ ዲሲፕሊን ወይም እንደ ሳይንስ ሆኖ የተጀመረው ነው ዩሮፕ። እሱም የተጀመረው ጀርመን ውስጥ ሲሆን በማን ነው? ሊዮፖልድ ቮን ራንኪ በሚባለው ሰውዬ ነው ማለት ነው። ራንኪ ኮንሲደርድ አዝ ፋዘር ኦፍ ሞደርን ሂስትሪዮግራፊ። እንግዲህ ራንኪ ምን ተብሎ ይታወቃል? ፋዘር ኦፍ ሞደርን ሂስትሪዮግራፊ ወይም የሞደርን ሂስትሪዮግራፊ አባት ተብሎ ይታወቃል። ራንኪ ሊዮፖልድ ቮን ራንኪ ማለት ነው። እንደዚሁም ደግሞ ሄሮዶቶስ ደግሞ ዘ ፋዘር ኦፍ ሂስትሪ ወይም ደግሞ የታሪክ አባት ተብሎ እንደሚታወቅ መያዝ አለባቸው ተማሪዎች። ሂስትሪዮግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን። በመቀጠል ደግሞ የምናየው የስነ ጽሁፍ ታሪክ የኢትዮጵያና እንደዚሁም ደግሞ የአፍሪካን ቀንድን የምናይ ይሆናል። ሂስቶሪካል ራይቲንግ ኢን ኢትዮጵያ ኤንድ ዘ ሆርንስ ሃዝ ፓስድ ትሩ ዲፍረንት ስቴጅስ። እንግዲህ የኢትዮጵያ የስነ ጽሁፍ ታሪክ በተለያዩ እንትኖች ውስጥ አልፏል ማለት ነው፣ ስቴጆች ውስጥ አልፏል። The earliest known reference that we have on histories of the Horn is Periplus of the Erythraean Sea, written in the first centuries AD by anonymous authors። ይህ እንግዲህ ለመጀመሪያ ጊዜ ወይም the earliest የሆነ ስለ ታሪክ የተጻፈ አንድ መጽሐፍ አለ። የመጀመሪያው እሱም ፔሪፕላስ ኦፍ ዘ ኤርትሪያን ሲ የተሰኘ ነው ማለት ነው። ታይትሉ ፔሪፕላስ ኦፍ ዘ ኤርትሪያን ሲ የተባለ ሲሆን በመጀመሪያው ክፍለ ዘመን ላይ የተጻፈ ሲሆን ግን ጸሐፊው አይታወቅም ማለት ነው። አኖኒምስ ኦፍ አውተር ይላል እዚህ ጋር። አናዘር ዶክመንትስ ዲስክራይቢንግ አክሱምስ trade and the then Aksumite kings campaign on both sides of the sea is the Christian topography composed by Cosmas Indicopleustes, a Greek sailor in the 6th century AD ይላል ማለት ነው እዚህ ጋር። እንደዚሁም ደግሞ ፔሪፕላስ ኦፍ ኤርትሪያን ሲ ቀጥሎ ሌላኛው ዶክመንት ደግሞ የተጻፈው ክርስቲያን ቶፖግራፊ የሚባለው ነው። ክርስቲያን ቶፖግራፊ እንግዲህ እንደ ፔሪፕላስ ኦፍ ኤርትሪያን ሲ ጸሐፊው አይታወቅም ሳይሆን እዚህ ጋር ይታወቃል። የክርስቲያን ቶፖግራፊ መያዝ አለባቸው። ባይ ኮስማስ ኢንዲኮፕሊስቱስ የተጻፈው ሰውየው ኮስማስ ኢንዲኮፕሊስቱስ ይባላል። የግሪክ ሰው ነው ማለት ነው። እንግዲህ እዚህ ጋር መያዝ አለባቸው። አንደኛ ላይ ፔሪፕላስ ኦፍ ኤርትሪያን ሲ የሚባለው ዶክመንት ጸሐፊው አይታወቅም። የክርስቲያን ቶፖግራፊ ደግሞ ጸሐፊው ይታወቃል። ስሙም ኮስማስ ኢንዲኮፕሊስቱስ የሚባለው በ6ኛ ክፍለ ዘመን ነው የጻፈው ማለት ነው። ክርስቲያን ቶፖግራፊ ስለምን ያጠናል ካል አናዘር አክሱም ትሬድ እና እንደዚሁም ደግሞ ዘ አክሱማይት ኪንግስ ካምፓይን ቦዝ ሳይድስ ኦፍ ዘ ሲ ስለ አክሱም ንግድና እንደዚሁም ደግሞ የአክሱም ንጉስ በድሮ ጊዜ ሲን ወይም ደግሞ ሬድ ሲ ቀይ ባህርን በሁለቱም ሳይድ እንደያዘ የሚያጠናው ክርስቲያን ቶፖግራፊ የሚለው መጽሐፍ ነው ማለት ነው። Inscription provide the source for the writing of ancient histories of Ethiopia and the Horn። ኢንስክሪፕሽን ስንል እንግዲህ የድንጋይ ላይ ጽሁፍ ማለታችን ነው። ኢንስክሪፕሽን እንግዲህ በጣም ዋነኛ ሶርስ ሆኖ የኢትዮጵያ ታሪክና እንደዛው ደግሞ የአፍሪካ ቀንድ ታሪኮች በብዛት ኢንስክሪፕሽን ላይ ተጽፎ የሚገኙ ናቸው ወይም በድንጋይ ጽሁፍ ላይ የሚገኙ ናቸው ማለት ነው። The earliest written Ethiopian material found in Abba Garima monasteries near Adwa dates from the 7th century AD። እንግዲህ በጣም የቆየው ወይም earliest የሚባለው ማቴሪያል የተጻፈበት ታሪክ የተጻፈበት ማቴሪያል የት ነው የሚገኘው? አባ ገሪማ ሞናስተሪ ወይም አባ ገሪማ የሚባል ገዳም ከአድዋ አጸገብ የሚገኝ ሲሆን በ7ኛው ክፍለ ዘመን ላይ የነበረ እንደሆነ ይገልጻል ማለት ነው ሞጁላችሁ። ማኑስክሪፕትስ ዲስከቨርድ ኢን ሀይቅ እስጢፋኖስ ሞናስተሪስ ኢን ወሎ ኢን 13th century AD። እንግዲህ እዚህ ጋር ደግሞ ምን ይላል? ማኑስክሪፕትስ ዲስከቨርድ ሀይቅ እስጢፋኖስ። እንደዚሁም ደግሞ ቀጣዩ የት ይገኛል ማለት ነው? ድንጋይ ላይ የተጻፉ ጽሁፎች
ሐይቅ የሚባል እስጢፋኖስ ገዳም ሐይቅ እስጢፋኖስ የሚባል ገዳም ወሎ ውስጥ የሚገኝ ሲሆን በ13ኛ ሴንቸሪ ላይ እንደተጀመረ ድንጋይ ላይ መጻፉ ይነገራል ማለት ነው። The values of manuscripts is essentially religious, but they have benefits providing insight into countries past. The manuscript cited above contains the list of medieval kings and their histories of brief ይላል ማለት ነው። እዚህ ጋር ማኑስክሪፕቶቹ በብዛት ሃይማኖት ላይ ያተኩሩ እንጂ ይላል በት ይልና ነገር ግን ይሁን እንጂ ምንም በውስጡ የያዘ ነው ስለ ሜዲቫል ኪንጎች ወይም በመሃለኛው ክፍለ ዘመን ጊዜ ስለሚያስተዳድሩት ንጉሶች ሊስታቸው ወይም ማማን ተከታትሎ እንደመጣ የሚያሳይና እንደዛም ደግሞ ታሪካቸውንም በስርዓቱ ይገልጽልናል ማለት ነው። ይሄ ማኑስክሪፕቶች እዚህ ጋር እንግዲህ የምናየው ስለ ሃጂኦግራፊ የሚባለው እንግዲህ ምን ማለት ነው? ስለ ቅዱሳን ታሪክ የሚያጠና ነው ማለት ነው። እስቲ ምን ይላል እንየው። The largest group of sources available for medieval Ethiopian histories are hagiographies originating from Ethiopian Orthodox Church። እዚህ ጋር በሚለው እንግዲህ በሜዲቫል ክፍለ ዘመን ወይም በመካከለኛው የኢትዮጵያ ክፍለ ዘመን ጊዜ እንደ ዋነኛ ምንጭ ሆኖ ያገለግል ነበር። ሃጂኦግራፊ የተነሳውም ከኢትዮጵያ ኦርቶዶክስ ቸርች ነች ማለት ነው። ለመጀመሪያ ጊዜ ይህንን ሃጂኦግራፊ የጀመረችው invariable reason in gives an important function of hagiographies is enhancing the percentage of saints። እንግዲህ ለመጀመሪያ ጊዜ የተጻፈው የሃጂኦግራፊ ወይም የቅዱሳን ታሪክ በግዕዝ ቋንቋ ሲሆን ሃጂኦግራፊ ዋነኛው ጥቅሙ እንግዲህ ለቅዱሳን ምንም መስጠት ነው፣ ክብር መስጠት ነው ማለት ነው። ፓራላል ሃጂኦግራፊ ትራዲሽን ኤግዚስትድ አሞንግ ሙስሊም ኮሚኒቲስ ኦፍ ኢትዮጵያ። እንደዛም ደግሞ ምንም እንኳን የኢትዮጵያ ኦርቶዶክስ ቸርች ቢጀምረውም ስለ ቅዱሳን ታሪክ መጽሐፍ በሙስሊም ኮሚኒቲ ውስጥም ኤግዚስት አድርጓል ማለት ነው። ይሄ ሃጂኦግራፊ ለምሳሌ ከወሰደን one such account offers tremendous insights into the life of a Muslim saint Sheikh Jafar Buko of Gatra in present day of Wollo in the late 19th century ይላል ማለት ነው። እንግዲህ ለምሳሌ ካየን የሼክ ጃፈር ቡኮ ኦፍ ጋትራ ወይም ሼክ ጃፈር ቡኮ የሚባለው ጋትራ የምትባል ሀገር ውስጥ የሚገኝ ወይም ደግሞ አሁን ሀገር ወሎ የምትባል ቦታ የሚገኝ ስለሱ የተጻፈ ታሪክ አለ ማለት ነው በ19ኛው ክፍለ ዘመን ላይ። እንግዲህ ተማሪዎች የዛሬ ትምህርት እዚህ ጋር ያበቃል። ላይክ እና ሰብስክራይብ ማድረግ ግዴታ ነው። እንደዛውም ደግሞ ሀሳብ አስተያየት ካላችሁ ኮመንት ማድረግ ትችላላችሁ። ቀጣዩን በፓርት 2 የመጨረሻውን ፓርት ይዘን እስከምንገናኝ መልካም ጊዜ